በግንኙነት ጊዜ ብልቴ አይቆምም ብላችሁ ከማለታችሁ በፊት ማየት ያለባችሁ ነገሮች ልንገራችሁ። በመጀመሪያ ደረጃ ለግንኙነት የሚያነሳሳችሁ ነገር ካያችሁ በኋላ ወይም ከተነካችሁ በኋላ ብልታችሁ ይቆማል ወይ የሚባለው ነገር ማወቅ አለባችሁ። ሁለተኛ ደግሞ ጥንካሬ አለ ወይ? ጥንካሬ ለማግኘት ባይ ዘ ወይ ማለት ነው ሰዓት ይፈጅበታል። ኦኬ ከ3 ደቂቃ እስከ 5 ደቂቃ ድረስ ይፈጃል ማለት ነው። ጥንካሬ አገኛ የምንለው ምንድነው? ወደ ሴት ብልት ለመግባት የማይከብዳችሁ ከሆነ ወይም ሴት ብልት ጋር ሲደርስ የሚልፈሰፈስ ከሆነ ወይም ቀጥታ መግባት የሚያቅተው ከሆነ የዛን ጊዜ የብልት መልፈስፈስ አለባችሁ ማለት ነው። ሶስተኛ ደግሞ ጠንካራ ሆኖ ከቆመ በኋላ እስከ መቼ ድረስ ያገለግላል? አንዳንድ ወንዶች ጠንካራ ሆኖ ከቆመ በኋላ ወደ ሴት ብልት ውስጥ ሊገቡ ሲሉ የመልፈስፈስ ባህሪ ያለው፣ አንዳንድ ወንዶች ደግሞ ይገባሉ ትንሽ እንቅስቃሴ ካደረጉ በኋላ እራሳቸው ሳይጨርሱ ብልታቸው ይልፈሰፈሳል ማለት ነው። የዛን ጊዜ ጠዋት ላይ ይቆማል ወይም አይቆመውም የሚባለው ነገር አንድ ላይ ካየን በኋላ ሳይኮሎጂካል የሆኑ ነገሮች፣ ደም ላይ ያሉ ችግሮች፣ ደም ስር ላይ ያሉ ችግሮች፣ ነርቭ ላይ ያሉ ችግሮች፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር እየደወላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው። ባይ ባይ።